በአንድ ወቅት የሰው ልጅ ታሪክ ካያቸው እጅግ አስከፊ ጥቁር ነጥቦች ጀርባ የነበረችው ሀገር ዛሬ እንዴት የሰላምና የቴክኖሎጂ ቁንጮ ልትሆን ቻለች? ከጥንታዊው ጫካ እስከ በርሊን ግንብ መፍረስ፣ ይህ የጀርመን አስገራሚ የትንሣኤ ጉዞ ነው። ሰላም ጤና ይስጥልኝ ውድ ቻናችን ቤተሰቦች፣ ዛሬ የምንወስዳችሁ ወደ አውሮፓ ልብ ነው። ጀርመን ስንል ለብዙዎቻችን የሚመጣልን ሜርሴዲስ መኪና፣ ዘመናዊ ቴክኖሎጂ ወይም ጠንካራ ኢኮኖሚ ሊሆን ይችላል። ነገር ግን ይህች ሀገር ከዚህ ደረጃ ላይ ለመድረስ ያለፈችበት መንገድ በደም በብረትና በእንባ የተጻፈ ነው። የጀርመን ታሪክ እንደ ዘመናዊ አውራ ጎዳናዎቿ ቀላል አይደለም። ይልቁንም እንደ ወንዝ የሚጠማዘዝ ጥፋትና ልማት፣ ክፋትና ደግነት፣ ውድቀትና ትንሣኤ ጎን ለጎን የሚታዩበት ታሪክ ነው። ዛሬ በዚህ ቪዲዮ ውስጥ ጀርመን እንዴት ከጎሳ ስብስብነት ተነስታ የዓለምን ካርታ የለወጡ ሁለት ታላላቅ ጦርነቶችን እንደተነሰችና እንዴት ለሁለት ተከፍላ እንደነበርና በተለይም ደግሞ ከኢትዮጵያ ጋር የነበራትን ምስጢራዊ ግንኙነት በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም ታሪኩ ካሰባችሁት በላይ እጅግ አስገራሚ ነው። ታሪካችን የሚጀምረው ከዛሬ 2000 ዓመታት በፊት ነው። በወቅቱ ሮም የዓለም ኃያል ነበረች። ነገር ግን በስተሰሜን ጥቅጥቅ ባለው የጀርመን ጫካ ውስጥ የሚኖሩት ጀርመኒክ የሚባሉ ጎሳዎች ለሮም ትልቅ ራስ ምታት ነበሩ። በ9ኛው ዓመተ ምህረት በቴዎቶበርግ ጫካ ውስጥ አንድ አስገራሚ ታሪክ ተፈጸመ። አርሚኔስ የተባለና በሮም ያደገ ጀርመናዊ የሮምን የጦር ስልት ጠንቅቆ ያውቅ ነበር። ወገኖቹን አስተባብሮ በጫካው ውስጥ ለሮም ጦር ወጥመድ ዘረጋ። በዚያ ጨለማና ዝናባማ ምሽት የሮም 3 ሙሉ ክፍለ ጦሮች ደባቸው ጠፋ። ይህ ሽንፈት ሮምን እስከ ወዲያኛው ስላንቀጠቀጣት ጀርመንን ዳግመኛ ለመውረር አልደፈሩም። በዚህም የጀርመን ቋንቋና ማንነት ሳይበረዝ እንዲቆይ መሰረት ተጣለ። መካከለኛው ዘመን ሲመጣ ጀርመን እንደ አንድ ሀገር አልነበረችም። ይልቁንም የቅዱስ ሮማዊ ግዛት ወይም ሆሊ ሮማን ኢምፓየር በሚባል ስም በመቶች የሚቆጠሩ የትናንሽ መንግስታት ስብስብ ነበረች። ቮልቴር የተባለው ፈላስፋ በአንድ ወቅት እንደተናገረው ይህ ግዛት ቅዱስም አልነበረም፣ ሮማዊም አልነበረም፣ ግዛትም አልነበረም። በዚህ በተበታተነ ምድር ውስጥ ነው በ16ኛው ክፍለ ዘመን ማርቲን ሉተር የተነሳው። ሉተር በቤተ ክርስቲያን ውስጥ የነበረውን ሙስና በመቃወም መጽሐፍ ቅዱስን ወደ ጀርመንኛ ተረጎመ። የድርጊቱ ሃይማኖትን ብቻ ሳይሆን ጀርመንን ለሁለት ከፈላት። ሰሜኑ የሉተር መንገድ ወይም ፕሮቴስታንት ሲከተል፣ ደቡቡ በካቶሊክ እምነት ቀጠለ። ይህ ልዩነት ሀገሪቱን ለ30 ዓመታት ወደ ፈጀ አሰቃቂ ጦርነት ውስጥ ከተታት። ጀርመን በረሃብና በበሽታ ታመሰች። የሕዝቧም 1/3 አለቀ። ታሪኩ እንደሚያስተምረን በሐሳብ መከፋፈል ሀገርን ለውድመት ሊያጋልጥ ይችላል። እናንተስ በሐሳብ ልዩነት በሀገር አንድነት መካከል ያለውን ሚዛን እንዴት ታዩታላችሁ? አስተያየታችሁን በኮሜንት አጋሩን። ከጦርነቱ አመድ ውስጥ ግን አንዲት ጠንካራ መንግስት ብቅ አለች። ፕሩሺያ ማለት ጦር ሰራዊት ያላት ሀገር ሳትሆን ሀገር ያላት ጦር ሰራዊት ነበረች። በ19ኛው ክፍለ ዘመን ኦቶ ቮን ቢስማርክ የተባለ ጥቁር ጂኒየስ ዲፕሎማት መጣ። ቢስማርክ እንዲህ አለ: የዘመኑ ትልቅ ጥያቄዎች የሚመለሱት በንግግር ሳይሆን በደምና በብረት ነው። ቢስማርክ 3 ጦርነቶችን ከዴንማርክ ከአውስትራሊያና ከፈረንሳይ ጋር በብልሃት በማድረግ የተበታተኑትን የጀርመን ግዛቶች በአንድ ጥላ ስር ሰበሰበ። በ1871 በፈረንሳዩ ቬርሳይ ቤተ መንግስት ውስጥ ጀርመን እንደ አንድ ግዙፍ ኢምፓየር ተመሰረተች። ይህ ለፈረንሳይ ትልቅ ውርደት፣ ለጀርመን ግን የኃያልነት መጀመሪያ ነበር።
አዲሷ ጀርመን በኢንዱስትሪ ፈነዳች። ነገር ግን ትዕቢትና የቅኝ ግዛት ፍላጎት ወደ መጀመሪያው የዓለም ጦርነት መራት። ጦርነቱን ተሸንፋ በቬርሳይ ውል ስትዋረድ ሕዝቡ በኢኮኖሚ ውድቀትና በረሃብ ተቆጣ። ይህ ቁጣ ነው አዶልፍ ሂትለርንና የናዚ ፓርቲን ወደ ስልጣን ያመጣው። ሂትለር ጀርመንን ታላቅ አደርጋለሁ በሚል ተስፋ ሕዝቡን ቢስበውም ሀገሪቱን ግን ወደ ሲኦል ነው የወሰዳት። ሁለተኛው የዓለም ጦርነት ተጀመረ። በሆሎኮስት በሚሊዮን የሚቆጠሩ አይሁዶችና ንጹሃን ተጨፈጨፉ። ጀርመን በሁለት ግንባር ስትወጠር ከተሞቿ በቦምብ አመድ ሆኑ። ሂትለር በምሽግ ውስጥ ራሱን ሲያጠፋ ጀርመን ፍጹም በሆነ ውድመት ውስጥ ነበረች። ከ1945 በኋላ ጀርመን ለሁለት ተከፈለች። ምዕራብ ጀርመን በዲሞክራሲና በካፒታሊዝም ስትገነባ፣ ምስራቅ ጀርመን ደግሞ በኮሙኒስት አገዛዝ ስር ወደቀች። በበርሊን ከተማ መሃል ግንብ ተገነባ፣ የበርሊን ግንብ። እዚህ ጋር ነው ለኢትዮጵያውያን ትኩረት የሚስበው የታሪክ ክፍል የሚመጣው። በደርግ ዘመን ኢትዮጵያና ምስራቅ ጀርመን እጅግ የጠበቀ ግንኙነት ነበራቸው። ስታሴ የተባለው አስፈሪ የምስራቅ ጀርመን ሚስጥራዊ ፖሊስ የኢትዮጵያ የደህንነት መዋቅር በመገንባትና በማሰልጠን ረገድ ትልቅ ሚና ተጫውቷል። ብዙዎቹ የደርግ መኮንኖች ስልጠና የወሰዱት በምስራቅ ጀርመን ነበር። ይህ ግንኙነት እስከ 1980ዎቹ መጨረሻ ድረስ ጸንቶ ቆይቷል። በደርግ ዘመን ወደ ምስራቅ ጀርመን ለትምህርት የሄዱ ወላጆች ወይም ዘመዶች አሏችሁ? ያኔ የነበረውን ግንኙነት እንዴት ታስታውሱታላችሁ? በ1989 ዓለምን ያስገረመ ታሪክ ተፈጸመ። የምስራቅ ጀርመን ሕዝብ እኛ ሕዝብንን በሚል መፈክር አደባባይ ወጣ። ህዳር 9 ቀን የበርሊን ግንብ ተናደ። ሰዎች ተቃቀፉ፣ አለቀሱ፣ ግንቡን በመዶሻ ፈረካከሱት። ጀርመን እንደገና አንድ ሆነች። ዛሬ ጀርመን የአውሮፓ የኢኮኖሚ ሞተር ናት። ከጥቁር ታሪኳ ተምራ ለሰላምና ለሰብአዊ መብት የምትቆም ሀገር ሆናለች። ከኢትዮጵያ ጋር ያላት ግንኙነትም ከደህንነት ስልጠና ወደ ልማትና ቴክኖሎጂ ትብብር ተቀይሯል። የጀርመን ታሪክ አንድ ትልቅ ትምህርት ይሰጠናል። አንድ ሕዝብ የቱንም ያክል ወደ ጥልቁ ቢወርድ ስህተቱን አምኖ ከተቀበለና በትጋት ከሰራ እንደገና መነሳትና የዓለም ብርሃን መሆን ይችላል። የዛሬው ዝግጅታችን ይህን ይመስል ነበር። ስለ ጀርመን ታሪክ የትኛው ክፍል ይበልጥ አስገረማችሁ? ስለ ጀርመንና ኢትዮጵያ ግንኙነት የምታውቁት ተጨማሪ መረጃ ካለ ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለጓደኞቻችሁም ሼር በማድረግና ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘውትር የምንለቃቸው መረጃዎች በትኩሱ ሊደርሷችሁ ያድርጉ። በቀጣይ ሌሎች መረጃዎች እስክንገናኝ ቸር ያቆየን።